እንደ ከዚህ በፊቱ ፈርታ አይደለም ከጎኔ ያለችው። ስለ እየሩስ ጉዳይ ማለት ነው። ፈርታ አይደለም ከጎኔ ያለችው። አሁን ምንም ቢፈጠር ምን ቃል ገብታልኛለች። ማድረግ የምትፈልገውን ነገር በሙሉ አድርግ፣ እኔ ከጎንህ አለው። ምንም ችግር የለውም። ይከፋታል። እኔ ምንም አልፈራምም፣ አይከፋሽምም፣ እንዲከፋሽም አላደርግም። ማንም እንዲናገርሽም አልፈቅድም። መሄድ እስካለብኝ ጥግ ድረስ ሄዳለሁ አይደለ? አሁን እና የኔም እቅድ ሌላ ወሬ አልፈልግም። ሌላ ወሬ ስልሽ መታ መጨቃጨቅ መጣላት ምናምን አልፈልግም። ቀጥታ ልጁን አምጣ ዲኤንኤ ብቻ ነው ፈልገው። ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደ ኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ካንተ ጋር አይደለም ጸቤ ከሷ ጋር ነው። በተቻለኝ አቅም እሷን ላለማግኘት ሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለው የትኛውም ቦታ ላይ እኔ ያለው የትም ቦታ ስትሄድ የትም ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለው ከጎን እኔን ትተህ ግን እሷን ብታገኛት እንጣላለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። ቤተሰቦቻችን እንግዲህ ዛሬ በአዲስ ቪዲዮ ተመልሰን መተናል። ቤተሰቦቻችን ቪዲዮ ተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቻችን እንግዲህ ዛሬ የፍቅር ጀማ የፍቅር የሰላም ንትርክ ጭቅጭቅ የሌለበት ቤተሰብ ጋር ተመልሰን ተገናኝተናል። ቤተሰቦቻችን እንግዲህ በዛሬው ቪዲዮ በሀይሚና በብሩኬ ቤት ተገናኝተናል። ቤተሰቦቻችን እንግዲህ ዛሬ በሀይሚና በብሩኬ ቤት ምን ተፈጠረ፣ ምን ተደረገ የሚለውን አብረን የምናይ ይሆናል። እንግዲህ ቤተሰቦቻችን ከሀይሚና ከብሩኬ ምን እንማራለን ብትሉ ፍቅርን፣ መተሳሰብን፣ መነጋገርን በመካከላቸው ግጭት እንኳ ቢገባ ተነጋግሮ መፍታትን፣ ጸሎት በማድረግ ፈርሃ እግዚአብሔርን በመፍራት ነው እነሱ በመካከላቸው የሚገባውን ነገር ማሳለፍ የሚችሉት እና በጣም ደስ የሚሉ ለቤተሰብ ለወገን ለተመልካቾቻቸው በጣም እጅግ ትልቅ ሪስፔክት ያላቸው ናቸው እና በጣም ደስ የሚሉ ናቸው። ፍቅራችሁን ያዝልቅላችሁ። በመሀላችሁ ሰይጣን መንፈስ አይግባባችሁ፣ እርኩስ መንፈስን ያረቅላችሁ ላሉ ቤተሰቦች በጣም አድናቂያቸው ነኝ እና ቤተሰቦቻችን ዛሬ ምንድነው እንግዲህ የተገኙበት ምክንያት ትንሽ የሚያወዛግብ ነገር ተፈጥሮባቸው ነበር በባለፈው እና ያንን ነገር ለመፍታት ነው የተገኙት በዛሬው ቪዲዮ እና ቤተሰቦቻችን እንግዲህ እንዲያሉት ከሆነ ለተመልካች ለመስጠት ነው የተገናኙት እና ሀይሚ ምንድን ያለችው በአንተም ሆነ በኔ በአንተ ላይም አሁን የመጣውንም ነገር ምንም ይሁን አብረን ችግሩን እስከ ጥግ ድረስ አብረን እናልፈዋለን እንጂ አንተና እኔን ሊለያየን የሚችል ነገር የለም ነው ያለችው። እና ሀይሚ በጣም ደስ የምትል የትንሽ ትልቅ ናት። ማርያምን አስተዋይ፣ የምታገናዝብ እሷም በቃ የሆነ ችግራቸውን ሚዲያ ላይ ያቀርቡም ስኬት በቃ ነገ ምን ይገጥመናል፣ ነገ ለልጆቻችን ምን እናወርሳለን፣ ምን ሰርተን ነው ወደፊትስ ለቤተሰብስ ምን አይነት ልጆች ነው የምንሆነው፣ እኛስ የምንወልዳቸው ልጆች ምን አይነት ልጅ ነው የሚሆኑት፣ ከኛ ምንድን ነው የሚማሩት የሚለውን ሁሉ ቁጭ ብሎ የሚያስቡ የሚነጋገሩ ልጆች ናቸው እና ቤተሰቦቻችን የእውነት የሚበረታቱ ትልቅ ደረጃ የሚደርሱ ናቸው። እሷም ለሱ ቤተሰብ አክብሮት እሱም ለሷ ያላቸው እናቴ አባቴ ተባብለው የምር የእሷን የሱን ቤተሰቦች አክብረው ይሄ በፕራንክ ምናምን በሚያስጠላ ነገር ሳይሆን ደስ በሚል ነገር በሚዲያ እንኳን በባለፈው እንደተናገሩት ምን ያክል እናት አባት ወንድም እህት በጣም ብዙ ቤተሰብ አፍርተናል። በቃ አሁን ስንወጣ እንኳን ብንወጣ ዘመድ እህት ሞልቶናል። ምንም የሚቸግረን ዘመድ ወገን የለም፣ ሞልቶናል። እኛ በቃ የሰው ፍቅር እግዚአብሔር ሰጥቶናል። እግዚአብሔር ይመስገን ያሉት እውነት በጣም ነው ደስ የሚለው። ደግሞ ከገንዘብ በላይ የሰው ፍቅር ይስጣችሁ ነው የሚያስብለው። የሰው ፍቅር በጣም ትልቅ ነገር ነው። የሰው መውደድ ካላችሁ የትም ይደረሳል። ሰው ካለ ሁሉ ነገር አብሮ ይመጣል እና ቤተሰቦቻችን እንግዲህ ዛሬ ብሩኬና ሀይሚ በምን ቪዲዮ እንደመጡ እስኪ አብረን የምናይ ይሆናል። ችግሩ ምንድን ነው? በመካከላቸው የተፈጠረው ነገር ምንድን ነው የመጣባቸው? እና ከዚህ ቀደም እኔና ሀይሚን ለመለያየት
በመካከላችን በጣም ብዙ ችግር ተፈጥሯል ነበር፣ ግን አልፈነዋል ብለዋል እና ይህንን እንደሚያልፉት ተስፋ እናደርጋለን። ቤተሰቦቻችን ቪዲዮ ተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እናመሰግናለን። ብቻ አላቅም፣ ግን ያም ሆነ እኔ ካንተ ጎን ነኝ። ምክንያቱም ያንንም ፍቅርህን ስቀበልክ በእንደዚህ አይነት ነገር ምናምን ወደ ኋላ ላለው ብዬ አይደለም፣ ወይም ደግሞ ያንን ነገር ረስቼው አይደለም፣ እያወቅኩት ነው ፍቅርህን የተቀበልኩ። ያ ማለት ደግሞ በክፉም ጊዜ በመጥፎም በጥሩም ጊዜ ካብሬ ከጎንህ ልሁን ልደግፍህ አስቤበት ወስኛ ቅጄ ነው አብሬክ የሆንኩት። ገባህ አይደለ? እና ምንም መጨነቅ የለብህም፣ ማሰብ የለብህም። ማድረግ የምትፈልገውን ነገር በሙሉ አድርግ፣ እኔ ከጎንህ አለው። ምንም ችግር የለውም። ይከፋታል፣ እኔ ምንም አልፈራምም፣ አይከፋሽምም፣ እንዲከፋሽም አላደርግም፣ ማንም እንዲናገርሽም አልፈቅድም። ገብቶሻል አይደል? ማንም እንዲናገርሽም አልፈቅድም። ምክንያቱም እኔ እውነቱን ስናገር ሜቢ እዩ ይሄንን ቪዲዮ ልታዩት ትችያለሽ፣ ሪስፔክት አድርጌሽ ምናምን ሊሆን ይችላል። እስከዛሬ እርጉዝ ሆነሽ እንኳን በጣም እየተፈታተንሽ ነበር። አሁን ልጁም ተወልዷል። ምንም ፈራውም ነገር የለም። መሄድ እስካለብኝ ጥግ ድረስ እሄዳለሁ አይደለ? አሁን እና የኔም እቅድ ሌላ ወሬ አልፈልግም። ሌላ ወሬ ስልሽ መታ መጨቃጨቅ መጣላት ምናምን አልፈልግም። ቀጥታ ልጁን አምታ ዲኤንኤ ብቻ ነው ፈልገው። ገብቶሻል አይደል? ከዚህ በኋላ ማንም በእኔና ባንቺ ምክንያት እንዲያዝንም እንዲከፋም ምን አልፈልግም። ከአንቺም ጋር መጨቃጨቅም መርከምም ይሄ አለ አይደል? በጣም ይደብራል፣ ያስጠላል አይደል? ከሚዋደዱ ሰዎች ከኛ ብዙ ነገር የሚጠበቅ ልጆች ማህማ ነገር እንዲወጣ አልፈልግም። ስለዚህ አሁን እኔ የምፈልገው የቅመሜንም ከኔ ጎን መሆኗን አረጋግጫለሁ። ፋሚሊም ከኔ ጎን እንድትቆሙና ያለውን ነገር ክሊር አድርጌ አጸዳድቼ ሰላም እንዲሆን ብቻ ነው የምፈልገው። ትግስት እንዲኖረን ጸልዩልን። ምንም በቃ ምንም ይፈጠር ምን ላይክ ትግስት አንድነታችን ብቻ እንዲኖር ነው እኔ የምፈልገውና በዛ ብቻ ጸልዩልን። በዚህ መሃል ቅመምዬ እኔ የምነግርሽ አሁን እንደሌላው ጊዜ ጓደኛ ሆነሽ አይደለም እዚህ ነገር ውስጥ የገባ ነው አይደለ? ፍቅረኛዬ፣ የልጆቼ እናት፣ የወደፊት ሚስቴ ሆነሽ ነው። ስለዚህ መለያየት የለብንም፣ መተሳሰብ አለብን። ለሁለት ከላይ ጦጣ አለና የሚወርቅብኝ እየመሰለኝ ነው። እግዚአብሔር አናታችን እንደቀውሩ ተንኮለኛ ናቸው ጦጦች። አዎ ማርያም፣ ኧረ ጦጣ አይደለም አሞራ ነው። ሄደ ችግራችንም እንደዚህ ሂድ። አሜን። እና ናኒንም መልካም ምኞቴን አስቀምጫለሁ። አንቺ ማስቀመጥ ትችያለሽ። ያው የመጣ ነው እንግዲህ ነግሯቸዋል። ለብዙ ፕሮግራሞች ነው። አንዷ ደግሞ ከፕሮግራሞቹ ሁሉ መሀል ላይ ያለችው ናኒ ነች፣ ከሙሼ ማህበር በተጨማሪ እና ናኒ በጣም ደስ ብሎኛል። የምሬን ነው ማለት ይሄ ምን አይነት ስሜት እንዳለው መረዳት አይከብድም። ብዙ ለፍተሻል፣ ብዙ አመታትን ለፍተሽበታልና ለግራጁዌሽን ስለበቃሽ በጣም ደስ ብሎኛል። እና ደግሞ እንግዲህ ቃል በገባሹ መሰረት እንግዲህ ህዝብሽን ለማገልገል እግዚአብሔር ይርዳሽ። የምሬን ነው። መርፌ ሊጨርስ ነው ህዝቡ እንግዲህ እኔ የምፈራውን መርፌ ጭራሽ እንደዚህ ይዛ ምናምን ፎቶ ትነሳበታለች። አሁን ስንታመም ናኒ ጋር ነው የምደውለው። እንደዚህ ያረገኝ እንደዚህ። አዎ ናኒ ጋር ነው የምንሄደው። አሁን ስንታመም ምናምን በቃ እሷ ጋር ነው የምደውለው። እንደዚህ ይሰማኛል ምናምን ብዬ በተለይ ደግሞ እርጉዝ ሲሆን የእርግዝና ነገር ግን እርጉዝ ስትሆኚማ ሙሽን ነው የምታማክሪው። ሙሽዬ ረጅም አመት ሆኗታል። ኧረ አይረሱም እንዴ እናቶች እኮ አይረሱም። ልጅ ሲወልዱ እናት ቤት የሚከደው ለምንድን ነው ታዲያ? እኔ እናት ከዛ አንቺም እናት ትሆኚልኛለሽ፣ ታይዋለሽ ህመሙን። ከዛ ልጄ ነህ በደንብ። ኧረ ችግር የለውም። ችግርማ አለው። ችግር የለውም አታሳፍረኝ። እሺ ምንድነው መውለድሽ ከት ይቀራል? ጉድሽን በአደባባይ ህዝብ ማየቱ ከት ይቀራል? ካረገሽ እኮ ሆድሽ አብጦ ከታየ ያደረግነውን ነገር ያውቃሉ። ምን አደረጉ ነው የሚሉት። እንዴ አደባባይ የሚያውቀው ጉድ እኮ ነው። እሺ ጉድሽን ህዝብ ማየቱ አይቀርም። እንግዲህ ተዘጋጅ። አዎ እና ናንዬ በጣም ደስ ብሎኛል። እረፍ አንተ ልጅ። አፈረች ማርያምን አፈረች። የኔና አንቺ ማጣት መለየትም አልፈልግም። ማርያም በጣም ነው የምወድሽ። ወቂልኝ። እሺ እሺ። እና በዚህ ሰዓት ላይ በቃ እንዲህ በችግሬ ሰዓት ከጎኔ ስለሆንሽን በጣም አመሰግናለሁ። ኧረ የምን ምስጋና ነው በእኔና ባንተ መሀል? ከዚህ በኋላ ምስጋና ነው። አሁን ተይዘን ችግሮቻችንን ፈተን ወደ ሰላሙ መንገድ እንሄዳለን። ከዚህ በኋላ ምንም የሚያስጨንቀን የሚያስቸግረን ነገር የለም። እሺ ነይልሰሽ
አረ ጀለስ ጠበቀችኝ እኮ። አረ እኔ አልጠበቅኩም እንዴ ይዘኝ እኮ ነው ይዘኛል እኮ አንተ ባለጌ። አረ ጌታዬ ሆይ እንዲህ ማምናት እንዴ ይዘኛል እንደዚህ እኮ ይዘኛል። እኔ ደርቋል ከንፈርሽ። አሁን ዞረች ይያት አሁን ዞረች ኑ ያውን እኮ እሺ ቆይ ልቀቀኝ። እህቶችሽ እናት ምናምን እናቶችሽ እያዩሽ ነው። እያቸው ለምን ትፈሪያቸዋለሽ? ይዘኛል እኔ እንዴት ያቸው እንዴ ግርም ማለት ነው። ብቻ እንዳልኳችሁ ነው። በዩ ጉዳይ በዚህኛው ሰዓት ላይ በጣም በሲሪየስ የፈጀውን ጊዜ ሊፈጅብኝ ይችላል። ወደ አዲስ አበባ አልመለስ ከፈለገ መፍጀት ያለብኝ ነገር ሁሉ ፈጅቼ ማድረግ ያለብኝ ነገር በሙሉ አድርጌ ግዴታ ነው ሁሉንም ነገር ማሳወቅና እኔም ህይወቴን በሰላም መምራት ፈልጋለሁ። ከዚህ በኋላ ቅመሜ እየሰጋችም እየፈራችም እንድትኖር አልፈልግም። አሁንም እንደዛ አይደለሽም አይደል? አረ አሁን አንድ ላይ ነው በቃ። እንደዛ አይነት ሰው ነበር እንኳን አሁን ያኔ ራሱ ስላንተ በጣም ምንም ሳይኖረን ራሱ እኮ ብያለሁ። ምንም ሳይኖረን እንኳን ውስጣችን ላይ ያለውን ስሜት ፍቅር ይዘን እንኳን ላለመለየት እየጣርን ነበር። በዛ መሃል ምን አገባሽ ምን አገባ እየተባለ ግን ደግሞ እኔ ካንተ አንድ ነገር ፈልጋለሁ ብሩኬ። ማለት እኔ ቃል ገብቻለሁ አንተን ላለመለየት በምንም ነገር ሁኔታ ውስጥ በየትኛውም አይነት ነገር ውስጥ ካንተ ጎን ለመሆን ምንም ይፈጠር ምን ካንተ ጋር ነኝ። በቃ እንኳን አሁን ያኔ ራሱ ተከራክሬልሃለሁ ብዙ ዋጋ ከፍዬብሃለሁና አንተን ማጣት አልፈልግም። በዚህ በትንሽ ነገር አንተን ማጣት አልፈልግም አለው። ምንም ነገር ቢሆን መስዋዕትነት ተከፍሎበት ምንም ነገር ቢሆን አለው ከጎንህ። ግን ደግሞ ካንተ የምፈልገው ነገር ምንድነው? አንድ ነገር ባይ ይሄ በቃ የሆነ አለ አይደለ በሼምም ይሁን በምንም ነገር ይሁን ምንም ነገር ይፈጠር ልብህ ቢያፈገፍግ እኔ ልጅቷን እገላታለሁ። ምን ማለት ነው? ልብህ ቢያፈገፍግ ማለት እንትን ነው እኮ ልብህ ቢያፈገፍግ ምልክ አይታወቅም። ለምሳሌ አሁን አላቅም እኔ እንዲህ ብዬ መናገር አልችልም። ግልጽ ሊሆንልህ ይችላል ሊገባህ ይችላል የማወራው ነገር ማለት ነው። እና ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደ ኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ካንተ ጋር አይደለም ጸቤ ከሷ ጋር ነው። ምክንያቱም አይደለም አሁን መተን ይቅርና ሳንመጣም ሩቅ ሆነን እንኳን አዲስ አበባም እያለን በቃ ስትፎክር ነበር፣ ብዙ ነገር ስታወራ ነበር። ያኔ እኔ ሳይሰማኝ ቀርቶ አይደለም ያንተ ስም አስሬ በቃ በሆነ ባልሆነው ሲነሳ እኔ ይደብረኛል። ገባ? በጣም ነው የሚደብረኝ። ግን ደግሞ በቃ አለ አይደል አንተ ትበልጥብኛለህ፣ ከምንም ነገር አንተ ትበልጥብኛለህ፣ አንተ ትሻለኛለህ። አንተን አውቃለሁ። ምንም ይፈጠር ምንም ስተትም ይሁን አይሁንም እሱን እግዚአብሔር ነው የሚያውቀው። ከዛ ግን ምንም አይነት ነገር ማየት አልፈልግም። እኔ ካንተ ጋር አይደለም ልጣላ የምችለው የምሬ ነው። እኔ ላይ ራሱ የተለየ ነገር ባይባት እኔ የምታገሳት አይመስለኝም። ግን ካንተ ጎን አለው በተቻለኝ አቅም እሷን ላለማግኘት ሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለው የትኛውም ቦታ ላይ እኔ ያለው የትም ቦታ ስትሄድ የትም ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለው ከጎን እኔን ትተህ ግን እሷን ብታገኛት እንጣላለን። አላደርገው ነገርኩሽ እኮ በቃ እንደዛ እንዲፈጠር አልፈቅድም። እስካሁን የጣላ ነው ምናምን ይበቃል አይመስልሽም? እና ማድረግ የምፈልገው አግኝቻት ቀጥታ ዲኤንኤ ወደ ዲኤንኤ መሄድ ብቻ ነው። እኔም እሱን ፈልጋለሁ። አግኝቻት ወደ ዲኤንኤ ሌላ ምንም አዲስ ነገር መፍጠር አልፈልግም የኔ ቆንጆሽ። ከዛ በዚህ መሃል ላይ ምንም አንቺን ሊነካሽ የሚሞክር ሰው ካለ እኔ እሞታለሁ እንጂ አልሰማም። ማስቀየም ያለብኝ እኔ በቃ ምክንያቱም አንቺን የመሰለ ልጅ በቃ የራሴ ሰው ነሽ አይደል? ፍቅረኛ አይነሽ አይደል? እና ማንም አፉ እንዲከፍትብሽ ምናምን አልፈቅድም። ገብቶሻል አይደል? እኔ ላንቺ ያለሁት አንቺን ለመደገፍ ለማገዝ ነው አይደል? አንቺ ለኔ ያለሽው እንደዛው ነው አይደል? ተሳስበን ለመኖር ነው አይደል? ስለዚህ የትኛውም ችግር ቢገጥምሽ እኔ ከጎንሽ ነኝ። በችግሬም ሰዓት ከጎኔ እንደሆንሽ ነግረሽኛል። አመሰግናለሁ። ማድረግ የምፈልገው እንደሌላ ጊዜው ነገሩን አረዛዝመን ችግር ውስጥ ገብተን ምናምን እንዲሆን አልፈልግም። በቻልኩት አቅም ቀጥታ ተገናኝተን ወደ ዲኤንኤ ነው። ለእዩ አድረሱልኝ ይሄንን ቪዲዮ። እዩ መምታየው ከሆነ በቃ መጥቻለሁ። በቃ እውነቱን ማውጣት ፈልጋለሁ። እኔ ሁሉም ነገር ግልጽ እንዲሆንልኝ ፈልጋለሁ። የኔ ቆንጆ አመሰግናለሁ። ከጎኔ ስለሆንሽ ኖሪልኝ። በጣም በጣም በፍቅር ነው የምወድሽ የማፈቅርሽ። ረጅም ጤናና እድሜን ይስጥልኝ። አንድ ሰው አንቺን እንዲነካ አልፈቅድም። ይሄን ነው እሺ?
ማንም ሰው አንቺን እንዲነካ አልፈቅድም። ማስተካከል እኔ ራሴን ብዙ በቃ መስዋዕት የሚያስከፍለኝ ነገር እንኳን ብዙ ነገር ቢኖር ሁሉንም ነገር ከፍዬ የመጣውን ይምጣብኝ ሁሉንም ነገር ማድረግ ያለብኝ አድርጌ ከዚህ ነገር እውነታውን ከዚህ ችግር ውስጥ እንደወጣ አደርጋለሁ። እውነታውን ግልጽ እንዲሆን አደርጋለሁ። እንዳታስቢ እሺ። በቃ ኑሪልኝ ብቻ እንጂ እና የጨረቃ ፋሚሊን በቃ መልካም ጊዜ ይሆንላችሁ። እስከዛው በድግሶች ምናምን ፏን እንላለን። አሁን እኔና ኤሚ አንድ ሆነን የመጣ ነው። የሚያጣላንም ነገርም አይኖርም። ምንም ይፈጠር ምን አንድ ላይ ነን። ብቻ እሷ እንዲነኩብኝ አልፈቅድምም። ረጅም ችግርም እንዲፈጠርብኝ ስለማልፈቅድ እንዳታስቡ። ቀጥታ እንደመጣች ወደ ዲኤንኤ እንድንሄድ ነው ማደርገው። ሌላ ምንም ችግር የለም። እሺ ብቻ ከጎኔ ሆኑ። ቅመምም ከጎኔ ናት። አንድ ላይ ሆኑልኝ። አንድ ላይ ከሆነ ምንም አይከብደንም። ሁሉም ነገር እናስተካክላለን። የፈለገ አሁን እኔ ካልኩት ሌላ ችግር እንኳን ቢፈጠርብን የማንወጣው ችግር የለም። በቃ የማንወጣው ችግር የለም። ምንም ቢመጣ ምን አክሴፕት አድርገን ለመቀበል እኛ ዝግጁ ነን። እናንተም ዝግጁ ሁኑ አይደለም? እኔ ዝግጁ ነኝ። እሺ በቃ እኔና አንተን ላለማጣት ስል የትኛውንም ነገር ለመቀበል ምንም ነገር ለማድረግ ኪሴ ውስጥ ገብተሽ ምን እየሰራሽ ነው?